ለንግስና የተቀቡ የሚባሉ ሰዎች አሉ አይደል? ሕይወት ዕጣ ሲያወጣ ከሰው መርጦ ለአገዛዝ ያጫቸው፣ ከሀብትና ስልጣን ተወልደው አክሊል ከሕፃን ጭንቅላታቸው የሚደፋ። ለአንዳንዶች ደግሞ ምድር እንደ ሐሞት መራ ትቀበላቸዋለች። ከቀዝቃዛው የሞንጎሊያ ጠፍጣፋ መሬት ለተወለደ አንድ ቴሙጂን ለተባለ ልጅ የደረሰው የመራር ጽዋ ነበር። 9 ዓመት ሲሞላው አባቱ በተቀናቃኝ ጎሳ ተመርዞ ተገደለ። አባቱ የጎሳ አለቃ ነበርና የአባቱን እግር ተከትሎ ለመቀጠል ሲሞክር ከሚስቱና ከትንሹ ቴሙጂን ጥንካሬ ያላዩት የጎሳ ሰዎች ክደው እንዲሞቱ ያለምንም ነገር ከቀዝቃዛው ምድረ በዳ ጥለዋቸው ሄዱ። ታዳጊው ልጅ አንድ ነገር ከልጅነቱ ገባው፣ ልቡን አደነደነው። ኃይል በሌለበት ታማኝነት ጠፊ እንደሆነ። ብቻውን ከቀረበት ቀዝቃዛው ሞንጎሊያ ሜዳዎች ራሱን አስተማረ። የሕይወትን እውነታ ተረዳ። ርኅራኄ ሳይሆን ጭካኔ ከፍ እንደሚያደርግ፣ ምሕረት የድክመት ምልክት እንደሆነ፣ ማንነትና ታማኝነት ከዘርና ከጎሳ ሳይሆን ከድል ብቻ እንደሚገኝ ገባው፣ ኖረው። ጀግንነትና ታማኝነት ያለውን ሁሉ ከፍ ያደረገው ታዳጊ ልጅ ወዳጅነትና ስምምነትን እያተረፈ ድል ከትግል ሜዳ ሁሉ እየቀናው ዝናው ገነነ። እንደ ወርቅ በእሳት ተፈትኖ ከእሳቱም ስሙ ብቻ መንግስታትን የሚያንቀጠቅጥ ነገስታትን የሚያሸብር ታላቅ መሪ ተወለደ። የንግስና ስሙም ጌንጊስ ካን ተባለ። የሁሉም መሪ፣ የሁሉም ንጉሠ ነገሥት። ከአውላላ የሞንጎሊያ ሜዳዎች ከፈረስ ጀርባ መንገዱን ቀይሶ የተከፋፈሉ የሞንጎሊያ ጎሳዎችን ወደ አንድ የተባበረ ኃይል አዋቅሮ የሞንጎል ኤምፓየርን መሰረተ። እንደ አንበጣ መንጋ ከቻይና ጠረፍ እስከ አውሮፓ ጥግ ወረረ፣ አስገበረ። ከግዛቱም ንግድ፣ አዲስ ሐሳብ፣ ስነ ጥበብ ወዘተ ተስፋፋ። በእንቢታ የተፈታተኑትና ልገዛም ያሉ ከተሞችን ያለ ምሕረት አጠፋቸው። ከታሪክ ማህደር በእሳት ፋቃቸው። በአቅራቢያው ያሉ ሀገራትና መንግስታት በሽብር ተናወጡ። ከጉልበታቸው ሸብረክ ብለው አገዛዙን የተቀበሉ ደግሞ ድንቅ አድርጎ ከዘረጋው የንግድ መረብና ሕግ ተቋድሰው መበልጸግን ቻሉ። ሕልሙ በጊዜው ማንም ያላሰበውን የተጣመረ አንድ ታላቅ ዓለም መገንባት ነበር። ያለመውን አቀደ፣ በአብዛኛውም በኃይል አሳካ። ከስሙ በስተቀር የኔ የሚለው ምንም ያልነበረው ጌንጊስ ካን በጎሳው የተገፋው የሙት ልጅ በደምና በላቡ ታሪኩን በወርቅ ጻፈ። የታሪክ መዛግብት አጥፊም ገንቢም ብለው ያስታውሱታል። ይህ ዓለም በችሮታ ታላቅነትን አይሰጥም፣ አንዳንዴ ይላል መንጠቅ ይጠይቃል። አንድ የመጨረሻ ድንቅ ነገር ልንገራችሁና መልካም ጊዜ ልበል። ምንም እንኳ ጌንጊስ ካን አጽሙ ያረፈበት ቦታ ባይታወቅም ካስገበረው መሬት ሁሉ ዘር አፍርቶ ዛሬ የእሱ የቀጥታ የዘር ግንድ ያላቸው ከ16 ሚሊዮን በላይ ሰዎች ከሞንጎሊያ፣ ቻይና፣ ኮሪያ፣ መካከለኛው ምስራቅና ምዕራብ ኤስያ እና አውሮፓ ይገኛሉ። በእነሱ ይታወሳል። እንዲህ ነው እንግዲህ ምርቃት አይደል? ዘርህን ያብዛው ማለት። መልካም ቀን።